ቁርአን እየተቀራ ሐዘን የለም ቁርአን እየተቀራ መተከዝ የለም ቁርአን እየተቀራ ጨነቀኝ የለም ቁርአን እየተቀራ ቸገረኝ የለም ቁርአን እየተቀራ ሁሉ ነገር ራቀኝ የለም ይሄን ሁሉ የሚያመጣው በትክክል እኛ ቁርአንንና እኛ በትክክል ራሳችንን ከቁርአን ጋር ስላላስተሳሰር ነው ብናረገው ኖሮ አሁን ያልኩትን ነገር ሁላ ይከላከልልን ነበር ለምን አላህ ምን አለ ወቡሽራ للمسلمين ቁርአንን እኛ ያወረድንበት ምክንያት ላመኑት ብስራት ደስታ እንዲሆን ነው ስለዚህ ሁላችንም በረመዳን ይሁን ከረመዳን ውጪ በአላህ Subhanahu Wa Ta'ala መንገድ ላይ ጸንተን ኢንሻአላሁ ተዓላ አላህን እስክንገናኝ ድረስ በዲያኒ ዱንያ ቆይታችን ላይ በኢባዳ ላይ መጽናት ምን ፈልግ ከሆነ መንገዱ ቁርአን ነው القرآن ማናውቅ ሰዎች እንማር ተፍሲሩን እንማር እኔ ሁሌ የሚያሳዝነኝ والله እኔ እስካሁን ተማሪ ነኝ ትምርት ዓለም አይጠገብም اخواني قرآن استي تفسير انمارو انوق سنوقو كليلا علمنا من نور والله قرآن ليلا علمنا ميانورك تفسير ياوقو اندو ماوق بيتش አይደለም ስራውንም ይለግሰን ኢንሻአላህ تعالى ሌላ اخواني ለመጽናት ምን ፈልግ ከሆነ የመጽኛ መንገዱ ዑለማዎች እንዳሉ كثرة الدعاء ዱዓን ማብዛት ነው ዱዓ ዛሬ ካያችሁ ሱብሃንአላህ አፍጥር ላይ ዱዓ የለም ዱዓ ትተናል አይደል አላሁ አክበር አንድ ዓሊም ምን አሉ እኔ ለምኜ ለልመናዬ መልስን አይሰጠኝም አይደለም የምፈራው ከዛ በፊት ማለት ነው ዱዓን ልመናውን እኔም መከልከሉን ነው የምፈራው ይላል والله ትልቅ አባባል ለምኜ ለመንኩትን አልሰጠኝም የሚለው ሳይሆን የሚያስፈራኝ መጀመሪያውኑ እንዳልለምነው የልመናን በርን መዝጋቱን ነው የምፈራው አሉ لمن يلمن كوندوم إن شاء الله تعالى